ሰላም በዛሬ ቪዲዮ የማሳያችሁ ፌስቡክ ላይ ማወቅ ያሉብንን አሪፍ የሆኑ ነገሮች አሳያችኋለሁ። እነዚህ ነገሮች በጣም ብዙዎቻችሁ ሰዎች ስትጠይቁኝ ነበር በቴሌግራም በተለያየ ነገር እነዚህ ነገሮች እንዴት እናደርጋለን ብላችሁኝ ጠይቃችሁኛል። እነዚህ ነገሮች ምን እንደሆኑ አሳያችኋለሁ። በጣም ጠቃሚ ናቸው። ቪዲዮውን ከመጀመራችን በፊት ግን ሁላችንም ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም ቪዲዮውን ብቻን አንድ ጊዜ መጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ቪዲዮ ሁላችንም ላይክ እናድርገው። ቀጥታ ወደ ላይክ ሁላችንም ላይክ እናድርገው። እሺ ወደ ቪዲዮ ስንገባ ቀጥታ ወደ ምንጠቀምበት ፌስቡክ እንገባለን። በመጀመሪያም የማሳያችሁ ፌስቡክ ብር እየበላባችሁ ለተቸገራችሁ ሰዎች አሪፍ መፍትሄ ነው ብዬ የማስበው ነገር አሳያችኋለሁ። ይሄ ነገር ምንድነው? እዚህ ጋር 3 ዋጋ ከገባን በኋላ ወደታች ወረድ ስንል ዳታ ዩዜጅ የሚል አለ። ዳታ ዩዜጅ እንገባለን። ይሄኛው አሁን ለምሳሌ እዚህ ጋር አውቶ ፕሌይ የሚል አለ። ይሄንን ኦፍ እናደርገዋለን። አውቶ ፕሌይ ቪዲዮ። ይሄ ምንድነው? ቪዲዮ በራሱ ጊዜ ኦን ከነበረ ቪዲዮ በራሱ ጊዜ እንዲከፍት ፍቃድ ሰጥተነዋል ማለት ነው። ስለዚህ ቪዲዮ በራሱ ጊዜ ከፍታል ማለት ነው። ስለዚህ ያ ደግሞ ብራችንን ይበላብናል። ስለዚህ ይሄንን ኦፍ እናደርገዋለን። ይሄም አንዱ ጠቃሚ ነው። ሌላው ደግሞ እዚህ ጋር ዳታ ሴቨር ኦን እናደርገዋለን። ይሄንን አድርገን የሚመጣው ለውጥ እናየዋለን ማለት ነው። በጣም ጠቃሚ ነው። የሴቲንግ ተጠቀሙበት። ሌላኛው ደግሞ አሁንም ወደ ፕሮፋይላችን እንገባና ልክ እንደዚህ እንደምታዩት ፌስቡክ ላይ ፎሎወር ባይ ምናምን ብሎ እንዲያመጣልን ከፈለግን እንዴት እናደርጋለን? ይሄንን ካላችሁኝ አሁንም ወደ ሴቲንግ እንገባለን። አሁን ወደ ሴቲንግ ከገባን በኋላ ወደ ታች ወረድ እንድና ይሄው እዚህ ጋር አውዲየንስ ኤንድ ቪዚቢሊቲ የሚለው ጋር ፎሎወርስ ኤንድ ፐብሊክ ኮንቴንት የሚላለ እዛ ውስጥ እንገባለን። እዛ ውስጥ ከገባን በኋላ አሁንም እነዚህ እንዳለ ፐብሊክ ፍሬንድ ላይ ከነበረ ፐብሊክ ይሄንንም ፐብሊክ እናደርገዋለን። ፐብሊክ ቅርታ ፎሎወርስ ኤንድ ፐብሊክ እንገባና ከዛ እነዚህ እንዳለ ፐብሊክ ላይ እናደርጋቸዋለን። እዚህ ጋር እንደምታዩት ፐብሊክ ላይ እናደርገውና ፐብሊክ ላይ እናደርገዋለን። እዚህ ጋርም ደግሞ ኦን እናደርጋቸዋለን ሁለቱም ማለት ነው። ከዛ እንወጣለን። ከወጣን በኋላ አሁንም ወደ ፕሮፋይላችን እንገባለን። ወደ ፕሮፋይላችን ከገባን በኋላ ኤዲት ፕሮፋይል የሚለው ጋር እንገባለን። ከገባን በኋላ አሁንም እዚህ ጋር ኤዲት የሚለውና ወደታች ወረድ ስንል እዚህ ጋር እንደምታዩት ፎሎወርስ የሚል ኦፕሽን ይመጣልናል ማለት ነው። በፊት ላይ እነዛን ኦን ካላደረግን ወይም ፐብሊክ ላይ ካላደረግን ይሄኛው ኦፕሽን አይመጣልንም። አሁን ግን ያን እነዛን ፐብሊክ ላይ ስላደረግን እዚህ ጋር እንደምታዩት ይመጣልናል ማለት ነው። ስለዚህ ሴቭ እንለዋለን። ሴቭ ካልነው በኋላ ልክ እንደዚህ እንደምታዩት እዚህ ጋር ይመጣልናል ማለት ነው። ይሄው እንደምታዩት ፎሎድ ባይ ብሎ ፎሎወራችንን ያስቀምጠናል ማለት ነው። ሌላኛው ደግሞ የኢንስታግራም ሊንካችንን ልክ እንደዚህ እንደምታዩት እንዴት ማስቀመጥ እንችላለን የሚለውን አሳያችኋለሁ። አሁን ለምሳሌ ይሄንን ስነካው ወደ እኔ ኢንስታግራም የሚወስደኝ ማለት ነው። ይሄ እንዴት እንደምናደርግ አሳያችኋለሁ። ይሄን ደግሞ ለማድረግ ወደ ክሮም እንገባለን። ወደ ክሮም ከገባን በኋላ www.facebook.com ብለን እንገባለን። ከገባን በኋላ እዚህ ጋር አሁንም 3 ሰረሰረዟን እነካለን። ከዛ አሁንም ወደ ፕሮፋይላችን እንገባለን። ከዛ ከገባን በኋላ ኤዲት ፐብሊክ ዲቴልስ የሚለው ጋር እንገባለን። አሁን እዚህ ከገባን በኋላ እዚህ ጋር እንደምታዩት ሊንክስ የሚል አለ። ወደታች ወደ ስንል ሊንክስ የሚል አለ። ሊንክስ የሚለውን አሁንም ኤዲት እንለዋለን። ኤዲት ካልነው በኋላ ይሄን ልክ እንደምታዩት ሶሻል ሊንክስ የሚል አለ። ወደታች ወደ ስንል ደግሞ ሶሻል ሊንክስ የሚለውን አሁን ለምሳሌ እኛው አነካለው ፐብሊክ ላይ ያለው ከዛ እዚህ ጋር ለምሳሌ የተለያዩ የሶሻል ሚዲያ ያስመርተናል ማለት ነው። አሁን ለምሳሌ ኢንስታግራም ስላልኩት ኢንስታግራም ይሄው አለ። ትዊተር፣ ስናፕቻት፣ ዩቲዩብ ቻናል ካለን ዩቲዩባችንን ፌስቡክ ላይ እንዴት እናስቀምጥ ምናምን እነዚህ ሁሉ በጣም ብዙ ማህበራዊ ሚዲያዎች አሉት። እነዚህ ሁሉ መጠቀም እንችላለን። አሁን ይሄው እዚህ ጋር ኢንስታግራም አድርጌያለሁ። የኢንስታግራም ዩዘር ኔማችሁን ደግሞ እዚህ ጋር ታስገባላችሁ። ስማችሁን ሳይሆን ዩዘር ኔማችሁን ኢንስታግራም ጋር ትሄዱና የኢንስታግራም ዩዘር ኔማችሁን እዚህ ጋር መጣችሁ ታስገባላችሁ። እንደዚህ ያስገብታችሁ ሴፍ ትሉታላችሁ። ሴፍ ካላችሁ በኋላ አሁንም ታዩታላችሁ። ይኸው ልክ እንደዚህ እንደምታዩት የኢንስታግራም ዩዘር ኔማችሁ እዚህ ጋር ይመጣል። ይሄን ሲቀጥታ ሰው ሲነካው ወደ ኢንስታግራማችሁ ይወስዳችኋል ማለት ነው። ሌላው ደግሞ የማሳያችሁ ሌላ ከማየታችሁ በፊት ግን በዚሁ አንድ ነገር ላሳያችሁ። እዚህ ጋር ዌብሳይት የሚል አለ። ዌብሳይት ደግሞ የተለያየ ዌብሳይት ምናምን ካለን ደግሞ በቀላሉ እዚህ ጋር ዌብሳይታችንን ማስቀመጥ እንችላለን ማለት ነው። አሳያችሁ ቅርታ እንዴ እዚህ ጋር ዌብሳይታችሁን ሊንክ ማስቀመጥ ትችላላችሁ። እዚህ ጋር ኦፕሽን ላይ ለምሳሌ ቴሌግራም የለም። ለምሳሌ ቴሌግራም የሚል የለም። ቴሌግራም ቻናል ካላችሁ ደግሞ እዚህ ጋር ዌብሳይት የሚለው ጋር መጣችሁ የቴሌግራም ቻናላችሁ ሊንክ ታስቀምጣላችሁ። ከዛ በኋላ ልክ እንደዚህ እንደምታዩት የቴሌግራም ቻናላችሁ ሊንክ እዚህ ጋር ይመጣላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ፌስቡክ ፕሮፋይላችሁ ላይ የተለያዩ የማህበራዊ ሚዲያ አካውንታችሁ ማስቀመጥ ትችላላችሁ። ሌላው ደግሞ የማሳያችሁ ፌስቡክ ፕሮፋይላችሁን ማንም ሰው እንዳያው ሎክ ማድረግ ትችላላችሁ። ይሄን ደግሞ እንዴት እንደምታደርጉ አሳያችኋለሁ። አሁን ይሄን ለማድረግ ደግሞ ቀጥታ ወደ ሴቲንግ ትገባላችሁ። ከዛ በኋላ አሁንም ኦዲየንስ ኤንድ ቪዚቢሊቲ የሚለው ጋር ፕሮፋይል ሎኪንግ የሚል አለ። እሱን ነካዋለን። እሱን ከነካነው በኋላ ሎክ ፕሮፋይል የሚል አለ። ሎክ ፕሮፋይል እነካዋለን። አሁን ቀጥታ ፕሮፋይላችን ሎክ ሆነ ማለት ነው። ቀጥታ አንድ ሰው መጥቶ ፕሮፋይላችንን ሊንካው መንካት አይችልም ማለት ነው። አይከፍትለትም ባጭሩ። ስለዚህ እንደዚህ አድርገን ፕሮፋይላችንን ሎክ ማድረግ እንችላለን ማለት ነው። ሌላው ደግሞ እዚህ ፌስቡክ ላይ የማሳያችሁ አሁን ለምሳሌ ፌስቡክ ላይ ኦንላይን ሆናችሁ የኦንላይን ምልክት ፌስቡክ ላይ አረንጓዴ ምልክት እንዳይመጣ ከፈለጋችሁ እዚህ ጋር አክቲቭ ስታተስ የሚል አለ። ሾው አክቲቭ ስታተስ የሚለው ጋር ኦን ካደረጋችሁት ኦንላይን ሆናችሁ የኦንላይን ምልክት ወይም አረንጓዴ ምልክት ፌስቡክ ላይ ካወቃችኋት እሷ ትመጣለች። ኦንላይን ሆናችሁ ግን ምንም ምልክት እንዳይመጣ ከፈለጋችሁ ደግሞ ቺኛዋን ኦፍ ታደርጓታላችሁ ማለት ነው። ቺኛዋን ኦፍ ካደረጋችኋት ኦንላይን ናችሁ ግን ለሌላ ሰው ኦንላይን ሆናችሁ አያሳይም ማለት ነው ባጭሩ። ይሄንን ተጠቀሙበት። ይሄ ስንተኛው ነው? 5ኛው ማለት ነው። ሌላኛው ደግሞ ፌስቡክ ላይ ደስ የሚለው ነገር
አንዳንዴ ሲደብራችሁ ምናምን ወይም በዋይፋይ ተጠቀማችሁ በዳታ ምናልባት ሊከብድ ይችላል። በዋይፋይ ምናምን ተጠቀማችሁ ሲደብራችሁ ጌም መጫወት ከፈለጋችሁ እዚህ ጋር ጌም የሚል ኦፕሽን አለ። ጌም የሚለውን ከነካችሁ በኋላ ፕላይ ትሉታላችሁ። ከዛ የተለያዩ ጌሞች ያመጣላችኋል። ልክ እንደዚህ እንደምታዩት ማለት በጣም ደስ የሚሉ የተለያዩ ጌሞች ያመጣላችኋል። ለምሳሌ እኔ አንዱ ጌም ብቻ ላሳያችሁ። ፕሌይ እለዋለሁ። የመኪና ጌም መሰለኝ ፕሌይ እለዋለሁ። ከዛ ልክ እንደዚህ ሎድ ያደርጋል። ከዛ ፕሌይ ነው እለዋለሁ። ሎድ እያደረገ ነው። እስከ 100 ሎድ ያደርግና ጌሙ ይከፍትናል ማለት ነው። እንደምታዩት በጣም ደስ የሚሉ ጌሞችን እንደዚህ መጫወት እንችላለን። ፌስቡክ ላይ ማለት ነው። በቀላሉ እንደዚህ ፌስቡክ ላይ ሆነን የተለያዩ ገራሚ ጌሞችን ስልካችን ላይ ያሉ ጌሞችን በቀላሉ እንደዚህ መጫወት እንችላለን ማለት ነው። ፌስቡክ ላይ እነዚህን ጠቃሚ ነገሮችን አየን። ቀጣይ ደግሞ በአዳዲስ ቪዲዮዎች እንመለሳለን። እስከ ቀጣይ ደግሞ በአዳዲስ ቪዲዮዎች እስከምንመለስ ለዩቲዩብ ቻናላችን አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም አንድ ጊዜ መጫን እባካችሁ ቤተሰብ ይሁኑ። እንዲሁም ቪዲዮውን መጀመሪያ ላይ ላይክ ያላደርጋችሁ አሁንም ላይክ በማድረግ እንድታበረታቱ እጠይቃችኋለሁ። አዘጋጁላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ቅድም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኮሜንት እንዳይረሳ። በቀጣይ እስከምንገናኝ ደህና ሁኑ። ቻው።